ለኢቢኤሶች ጥያቄ አለኝ። ኢቢኤሶች ለምንድነው የዚህ እህታችንን ቪዲዮ ያጠፋችሁት? እንድትረዳ ሰዎች ጋር ተደራሽነት ኑሮት ያቅሙን እንዲረዳት አይደለ? ለምንድነው ቪዲዮ የጠፋው? ለምንድነው ቪዲዮውን ያጠፋችሁት? ምክንያቱም ማወቅ እንፈልጋለን። እንደ ሴትነቴ በጣም ነው የከበደኝ። እሷ ያለፈችበትን መንገድ እያንዳንዷን ሳስበው በጣም ነው የዘገነነኝ። መቋቋም አልቻልኩም። እኔ በጣም ነው የከበደኝ። በዚህ መሀል ግን ጥንካሬዋን ሳላደንቀው አላልፍም። ይህ ሁሉ መከራ ሳልፋ ይህ ሁሉ ነገር ተቋቁማ እዚህ መድረሷን ሳላደንቀው አላልፍም። ግን እኔ በጣም ግራ የገባኝ ኢቢኤሶች ለምንድነው ቪዲዮ ነው ያጠፋችሁት? የሰው ልጅ መቋቋም የማይችለው ትልቁ ነገር ምን እንደሆነ ታውቃላችሁ? ረሃብ ነው። ረሃብኝ ስትል ወላሂ እኔ በጣም ነው አቅሊን በቃ ለአቅል የሚከብድ ነገር ነው። ረሃብ ማንም አይተሐመልም እና ረሃብኝ ስትል በጣም ነው አንጀቴን የበላችኝ ወላሂ ለአዚም። እና ሁላችንም ኢትዮጵያውያን እችን እህታችንን ካለችበት ነገር ልናወጣት ይገባል። ምክንያቱም ግን ማወቅ እንፈልጋለን ኢቢኤስ ቪዲዮ ለምን እንዳጠፋችሁት እና ሁላችንም በቻልነው አቅም አካውንቷ ተቀምጧልና እባካችሁ እንዲሁም የስነ ልቦና ሐኪሞች ብታዩት